ሰላም ቤተሰብ እንዴት ናችሁ? ቆይታ እንዴት ነበረ? እኔ ጋር በጣም ጥሩ ጊዜ ነበረ። እግዚአብሔር ስም ይባረክ። እናንተም ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ባለፈው በለቀኳቸው ቪዲዮዎች አይታችኋል። ሴቲንግ ለቅቄያለሁ። ጥሩ ሴቲንግ እንደሆነ እንድትጠቀማችሁበት መጀመሪያ በለቀኩት ቪዲዮ ተስፋ አደርጋለሁ። ዛሬ ሁለት ነገሮችን አሳያችኋለሁ። ሁለት ቲፖችን ልስጣችሁና ዛሬ በሁለት ነገር ነው የመጣሁት። አንደኛው በጣም ቀላል ነው፣ ሁለተኛው ቀላል ነው። ግን በቃ ሜቢ ማወቅ ስላለባችሁ ኮሜንት ላይ ጠይቁት፣ ጥያቄ ስለሆነ ነው ማለት ነው። የመጀመሪያውን ሬጂስትሬሽን እንዴት መጠቀም እንችላለን፣ ሬጂስትሬሽን ሜሞሪዎችን ማለት ነው። እዚህ ጋር ያሉትን ከ1 እስከ 8 ያሉ ሬጂስትሬሽኖችን እንዴት መጠቀም እንችላለን የሚለውን ነገር እናያለን። ለምሳሌ በፍላሽ ሊሆን ይችላል ሪትሙ ላይ ኪቦርዱ ላይ ያለውን ሪትም እንዴት አድርገን ሬጂስትሬሽን ላይ መጠቀም የምንችለው የሚለውን ነገር ቀላል ነገር ነው እናያለን። እዚህ ጋር እንደምታዩት ሬጂስትሬሽን የሚል አለ። እዚህ ላይ እንገባለን። ሬጂስትሬሽን ለመጠቀም አሁን በእኛው ኪቦርድ 4 ሬጂስትሬሽን አለ። የፈለግነውን እንጠቀማለን ማለት ነው። እና ፍላሽ ከያዛችሁ ሜቢ ሌላቻችሁ ሄዳችሁ የምትጠቀሙ ከሆነ እዚህ ጋር ነገ ዩኤስአር ነው የሚለው የራሱ የቀፎ ነውና የኪቦርድ ነው። ዩኤስቢ ብሎ ያመጣል ፍላሽ ሲሰኩ ማለት ነው። እሱን በዚህ ጋር በታባ ወደ ጎን ታረጉና ከዛ የፈለጋችሁትን መጠቀም ትችላላችሁ። ከዛ እዚህ ጋር ያመጣል። ለምሳሌ መጀመሪያ እዚህ ጋር አይደል፣ አሁን እኔ አንድ ቁጥር ላይ አረግና እሷን ታብ ትንበል ይሄው ቀየርኩ ማለት ነው። ሁለተኛው ላይ ማርክ ፍልክ ላይክ ሶስተኛው ላይ እንደዛው ማለት ነው። እዚህ እንደዛ በማድረግ መጠቀም ትችላላችሁ። ኮሜንት ላይ ስለተጠየቅኩ ነው ይሄን ነገር እንትን ያልኳችሁ ማለት ነው። የመጀመሪያው እሱ ነው። ስለዚህ ይሄው እዚህ ጋር አንድ ቁጥር ላይ ሴቭ የተደረገውን አምጥቷል ማለት ነው። እሱ መጠቀም ትችላላችሁ። ሜቢ እንደዚህ በጣም ቀላል የሚመስሉ ግን ካልታወቁ ሊያስቸግሩ የሚችሏችሁ ብዙ ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። ሌላም ጥያቄ ካላችሁ መጠየቅ ትችላላችሁ ማለት ነው። እሺ ሁለተኛው ጥያቄ እና ሁለተኛው ቲፔ ድራም እና ኮርድ በአንድ ኪቦርድ እንዴት ነው መስራት የሚቻለው የሚለውን ነገር አንድ ላይ እናያለን ማለት ነው። እሱም በኮሜንት ስለተጠየቁ ነውና መጀመሪያ በመለቃቸው ድራም ኪት ትምህርቶች ከዛ ጋር አያይዤ መመለስ ስላለብኝ ነውና እሱንም እመልሳለሁ ማለት ነው። በአንድ ኪቦርድ እንዴት ድራም እና ኪቦርድ አንድ ላይ እንዴት ኪት ማለት ነው እንዴት መጠቀም እንችላለን የሚለውን ከኔ ጋር አንድ ላይ እናያለን ማለት ነው። ለምሳሌ እዚህ ጋር ራይት ዋና ራይት አለ እና ሌፍት አለ። እዚህ ድራሙን ፓርት የምናደርገው ሌፍት ላይ ነው። የተወሰኑ ኪዎችን ብቻ ስለምንጠቀም ሌፍትን እናበራና ሌፍት ውስጥ ከገባን በኋላ እኛ የምንፈልገውን ኪት እንመርጣለን ማለት ነው። ከዛ በኋላ እዚህ ጋር እንመጣለን። እዛ ስላበራን ይሄው ቀጥታ እንደዚህ መስራት እንችላለን። እስከ ራይድ ነው ማድረግ ያለባችሁ። እሺ ከራይድ በኋላ ያለውን ደግሞ ኪቦርዲስት ኮርድ ሊሆን ይችላል ሜጀር ከታፊው እሱ መስራት ይችላል ማለት ነው። እንደዚህ በማድረግ እስከዚህ ጋር በመክፈል መስራት ትችላላችሁ ማለት ነው። ምናልባት የአንዳንዶቻችሁ እንትን ሊል ይችላል ስትገቡበት እስከ ራይድ ምናምን ላያደርግ ይችላል። ያን ጊዜ እንዴት ታደርጋላችሁ? እሱን ከፍሎ ለማስተካከል ማለት ነው እስከ ኤፍ2 ነው መሆን ያለበት እዚህ ጋር ማለት ነው። ራይድ መግባት ስላለበት ግዴታ ማለት ነው። እዚህ ጋር እንደምታዩት እስከ ኤፍ2 እሱን ለማግኘት መጀመሪያ ሜቢ የአንዳንዶቻችሁ ኪቦርድ እንትን ላይል ይችላል። እኔ መጀመሪያ ስለምጠቀም ነው ወዲያውኑ ያመጣልኝና ላያመጣላችሁ ስለሚችል ሜቢ እንደዚህ አይነት እንትኖች ሊያጋጥማችሁ ይችላሉ። ከዛ በኋላ የተወሰነ ከሄዳችሁ በኋላ እዚህ አካባቢ ደርሶ ያኛው ፓርት ሊሆን ይችላል ቮይስ ምናምን የሚጠቀመው ኮርድ የሚይዘው ሊሆን ስለሚችል ፈንክሽን ውስጥ ገብተን እዚህ ጋር ስፕሊት ፖይንት ላይ እንገባና ስታይል ፕላስ ሌፍት የሚለው ላይ ነው የምንገባው እዚህ ጋር ማለት ነው። ይታያችሁ ከሆነ እሱ ላይ እንገባለን ማለት ነው። እሱ ላይ እንገባና እስከ ኤፍ2 መሄድ አለበት አይ ቲንክ ይመስለኛል። እስከ ኤፍ2 እንወስደዋለን ማለት ነው። እዚህ ጋር ያለው ስታይል የሚልበትን እስከ ኤፍ2 እንወስዳለን ማለት ነው። እስከ ኤፍ2 ከወሰድን በኋላ ኤፍ2 ነው ያልኳችሁ። ስለዚህ እስከዚህ ጋር ያለው የኛ ነው ማለት ነው።
እንደዚህ ከፍላችሁ ለአንድ ኪቦርድ ድራም እና በዚህ በኩል ደግሞ ኮርድ የሚሰራ ሰው ኮርድ ይሰራል። ድራመሩ ደግሞ እስከዚህ ጋር ያለውን ፓርት እስከ ራይድ እስከ ኤፍቱ ያለውን መጠቀም ይችላል ማለት ነው። እንደዚህ በማድረግ በአንድ ኪቦርድ ለሁለት ሜቢ ሶስተኛው ኪቦርድ ሳትጠቀሙ ማለት ነው። በአንድ ኪቦርድ ለሁለት ጽድት ያለ ሙሉ እንትን ነው ባይዘው በሙሉ የምትሰሩት እንትን አለ። ከኮንካዎቹ ከምናምን ውጪ በጣም ሜጀር የሚባሉ ሪትሞች እዚህ አካባቢ ስላሉ ከዚህ በኋላ ያለውን እንደዚህ በመክፈል እዚህ ውስጥ በመግባት ይሄን ሲቲንግ በማስተካከል መስራት ትችላላችሁ ማለት ነው። ከጠቀማችሁ ትምህርቱን መውሰድ ትችላላችሁ። በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።